አይደለም የምትፈልጊው በቃ ይታነቅልሻል። በሩ ላይ የታሰረው የማን በግ ነው? ዋበላን ያመጣው የሀብታም ቀልታለች ስጦታ ብሎ ነው። የተጋባንበት 30ኛ ዓመት ነበር። ጥሩ ሰዓት አመጣው ይረዳው በግ። እኔ ላጠፋሁት በጉ ለምን ይታረዳል? አይታረድ። ቋጣሪ ነኝ በል። ሰው ያመጣውንም ለማረት ትሰስታለህ። ቁልጥ ሙርሺዳ አትነካክኝ በአላህ። እስቲ ከበጉ ተማሪ። አሩን ይበላል ይተኛል። እንዴት የበጋ መላ ይኖርሽ መንቺ? ጧቱን ጎረቤት እየረበሸ ነው። መላ ብትለው ጥሩ ነው። ከመጣ ጀምሮ 2 ጊዜ ነው ድምፁን የሰማሁት። 1 አንቺ የአንቺን ድምፅ ሰምቶ በርግጎ፣ 2 መስጊድ ሴት ከዚህ ሴትዮ ጋር ጥላይን ልትሄድ ነው ወይ ትበላኛለሽ ብሎ ፈርቶ አንድ ነገር ካረክሽልኝ አርደዋለሁ። ምን ላድርግ? ቴሌብር ላይ ትገባለሽ። ቲሲኤ 2025 ሚል አለ። እሱን ነክተሽ ቲክቶክ ክሬቲቭ አዋርድ ያስገባሻል። ማይል ዴንታል ሚል መጨረሻ ላይ አለ። እሱን ትነካለሽ። ከዛ የኔን ቮት ታረጋለሽ። ተጨማሪ እንደገና ፓወርም ትመርጭኛለሽ። እዛ አርደዋለሁ። ቴሌብር የለኝም። በጉም የለውም ቴሌብር ማለት ብዙ የሚያመሳስላችሁ ነገር አለ ለማለት ነው። እኔ እኮ ማላርደው አንድም በበጉ ውስጥ አንቺን ስለማይሽ ነው። ከሁለታችሁ ቀድሞ ቴሌብር የከፈተ አይታረድም። በዚህ እኔ ሸረፋም ልጅ ስላለ ወንዶቹ ሳይሄዱ ይታረድ ብዬ ነው ራሱ። እንዴት አንቺ? እኔ ወንድ አይደለሁም? ለምንድነው ወንድ? አይ በጉ ቀንዳም ነው ይገፋሃል ብዬ። እኔ በሰበሳ አጥር ነኝ በግ ገፍቶ የሚጥለኝ የለም። በዚህ በአንድ ገመድ አይደለም የምትፈልጊው በቃ ይታነቅልሻለሁ። በዚህ አጂዬ ቆየኝ አንድ የምን አንዳንዴ ነው ልትመልሽኝ እንዳይሆን በቃ ቆርጫለሁ። ያስከው ቻርጀሬ ነው እንዳይ ገመድ ለቻርጀር ነው ና ያልሽኝ።